በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 7 ቁጥር 1 እስከ 15። ክፋትን አትስራት፣ ክፉም አያገኝህም። ከበደል ራቅ፣ እርሷም ራሷ ካንተ ትርቃለች። 7 እጥፍ አድርገህ እንዳትሰበስባት፣ በኃጢአት ትልም አትዝራ። ከእግዚአብሔር መንግሥትን አትለምን፣ ከንጉሥም የክብር ዙፋን አትለምን። በእግዚአብሔር ፊት ጻድቅ ነኝ አትበል፣ በንጉሥም ዘንድ ብልህ ነኝ አትበል። ዳኛ መሆንን አትውደድ፣ እነሆ በደለኛውን ለመበቀል አትችልም ይሆናል። እነሆ ለባለጸጋም ታዳላ ይሆናል። በእውነት ሥራህም ላይ ኃጢአትን ትሠራለህ። የአገርህንም ሰው አትበድል፣ ራስህንም በወገኖች መካከል አታስት። በአንዲቱም ቢሆን ከቅጣት አታመልጥምና። 2 ኃጢአት አንድ አድርገህ አትስራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ ለልዑል እግዚአብሔርም መባን ካገባው ይቅር ይለኛል አትበል። በምትጸልይበት ጊዜ አትቸኩል፣ ምጽዋት መመጽወትን አታቃልል። የሚያሳዝን ደስ የሚያሰኝም አለና፣ ባዘነ ሰው አትሳቅ። በባልንጀራ ሐሰትን ተግባር አታድርግ፣ በወዳጅህና በባልንጀራህም ላይ እንዲህ አታድርግ። በምንም ሁል ጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር። በአፍ የተናገርከውን ስለትን አትመልስ፣ ቃልህንም አትለውጥ። የእጅህንም ሥራ አታቃልል፣ ፈጣሪህም የሚያበቅልልህን ቡቃያህን ቸል አትበል። ወስብሐት ለእግዚአብሔር።